በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። በትግራይ ክልል ምንድነው የተፈጠረው? ከትግራይ ክልል እንግዲህ በአሁኑ ሰዓት በርካታ መልእክቶች በውስጥ በኩል እየተላኩልኝ ይገኛሉ። በትግራይ ክልል ወጣቶች ለወታደራዊ ስልጠና እየታፈሱ መሆኑንና በርካታ የእነዚህ ወጣት ወላጆችና እናቶቻቸው እያለቀሱና በከፍተኛ ሀዘን ውስጥ እንደሚገኙ ተናግረዋል። እናቶች በለቅሶና ሆይታ ሆነው እባካችሁ ድምፁኑን እያሉም ይገኛሉ። እንዲሁም የሚመለከተው አካል አፋጣኝ የተባለ አስቸኳይ መፍትሄ እንዲሰጣቸው በሀዘንና በእንባ እየተማጸኑ ይገኛሉ። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካቶች በትህትና እየጠየቁ ይገኛሉ። ወጣቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አይኖ ይሄ ጉዳይ በጣም ሴንሲቲቭ ነው፣ እንደዚሁም ደግሞ ፖለቲካል ነው። ፖለቲካው የሆነበት ምክንያት ደግሞ ብዙ ገፊ ምክንያቶችም ለዚህ ነገር ሊሆኑ ይችላሉ። በሀገራችን እንደዚህ አይነት ነገር ማየትም እጅግ በጣም የሚያሳዝን ነው። ነገር ግን ለነዚህ እናቶች ድምፅ አለመሆን፣ ለነዚህ እናቶችም መልእክታቸውን አለማስተላለፍ እጅግ በጣም ከባድ ነው። በርካታ ሰዎች እነዚህ ቪዲዮዎች ላይ ሜንሽን እያደረጉ ይገኛሉ። ይሄ የሆነው በመቀሌ ከተማ ነው፣ 05 ሰፈር ማለት ነው። እንደምትመለከቱት እናቶች ልጆቻቸውን ከውትድርና ለማስቀረት ማለት ነው ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። ዛሬ እንደዚህ አይነት ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ፈጣሪ ሰላሙን ያምጣልን። የሚመለከታቸው አካላትም ለህዝባችን ሰላም ሲሉ እባካችሁ ሰላምን አምጡልን ማለት እፈልጋለሁ። ሳውዲ አረቢያ አሳዛኝ የተባለ ዜና ተሰምቷል። 12 ኢትዮጵያውያን በሞት ፍርድ እንደተቀጡና ሌሎች 63 ኢትዮጵያውያን በሞት ስጋት ላይ እንደሚገኙ ተነግሯል። በሳውዲ አረቢያ በፈረንጆቹ በዚህ ዓመት የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተነግሯል። እንደ መብት ተሟጋቾች ድርጅት ገለጻ ከሆነ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ ብቻ በአንድ ክፍል ውስጥ ብቻ የታሰሩ 63 ኢትዮጵያውያን በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችልና በከፍተኛ ስጋት ላይ መሆናቸው ተገልጿል። አምኒስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩና አስፈሪ ምዕራፍ ላይ ደርሷል ሲል የገለጸ ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ እንደሚገኝም ተገልጿል። እነዚህ ሁለት ባልና ሚስቶች ዛሬ በህይወት የሉም። ትናንትና እሷን አስመርቆም ወደ ቤቱ ይዟት እየተመለሰ ነበር። ባልና ሚስት ናቸው። እሱ መምህር ነው፣ አብርሃም ይባላል። እሷ ደግሞ ትናንትና ወይ ከትናንት ወዲያ የኮሌጅ ተመራቂ ነበረችም። ታዲያ
ምርቃቷን ጨርሳ ወደ ሀገሯም ከከፋ ቦንጋ ማለት ነው በምትመለስበት ሰዓትም በደረሰ እጅግ አሳዛኝ የተባለ የመኪና አደጋ ህይወታቸው አልፏል። እነዚህ ሁለት ባልና ሚስቶች ታዲያ በዚህ በምትመለከቱት መኪና ውስጥ ህይወታቸው ማለፉ እንግዲህ በዛሬው ዕለት እጅግ የተሰማ አሳዛኝ መረጃ ሆኗል። ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እመኛለሁ። ቡና ለሚጠጡ ሰዎች አዲስ መረጃ ተሰምቷል። ይህንን ቪዲዮ ቡና ለሚጠጣው ለዛ ወዳጃችሁ ላኩለት። ቡናን በየቀኑ አብዝቶ መጠቀም ለጉበት ጤንነት ከፍተኛ ጥቅም እንዳለው በጥናት ተረጋግጧል። በሎስ አንጀለስ በሚገኘው የሲና የሕክምና ማዕከል ከቡና ጋር በተያያዘ አዲስ በተሰራ ጥናት መሰረት ቡናን አብዝቶ በየቀኑ መጠቀም ለጉበት ጤንነት ከፍተኛ ጥቅም እንዳለው ባለሙያዎቹ አረጋግጠዋል። ታዲያ ተመራማሪዎቹ እንዳሉትም ቡና ከፍተኛ የተባለ ጸረ ኦክሳይድ በውስጡ ስላለው ቡናን በየቀኑ መጠቀም ለጉበት ጤንነት አሪፍ መሆኑን አረጋግጠዋል። እስኪ እናንተ በቀን ስንት ሲኒ ቡና ትጠጣላችሁ? መልሳችሁን ኮሜንት ላይ ጻፉልን። ከመቀሌ ምንድነው የተሰማው? ይህች እህታችን በእንግሊዝኛ ቋንቋ በቪዲዮ ያስተላለፈችው መልእክት በዚህ ሰዓት ላይ በርካቶች እያጋሩት የሚገኙ ሲሆን በትግራይ እንደዚሁም ደግሞ በመቀሌ ያለውን ችግር አስመልክቶ መልእክቷን ለኢትዮጵያውያን እንደዚሁም ደግሞ ለመላው ዓለም በእንግሊዝኛ ቋንቋ አስተላልፋለች። ወጣቷ አሁን ላይ የጦርነት እንቅስቃሴ እየተደረገ መሆኑን በመጥቀስ የፌዴራል መንግስቱም ሆነ ትግራይን እያስተዳደረ ባሉ ባለስልጣናት ላይ ጠንከር ያለ ትችትም ወጣቱን ወክላ አስተላልፋለች። እንደዚሁም ደግሞ ወታደራዊ ግዳጅና ምልመላ እንዳለም የገለጸች ሲሆን ከጦርነት ስጋቱ በተጨማሪም በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ላይ ጠቅሳለች። የጥሬ ገንዘብ እጥረት በመኖሩም የዕለት ተዕለት ግብይት አለመኖሩንም እንደዚሁ የገለጸች ሲሆን በማንኛውም ሰዓት ኢንተርኔት ቢቋረጥም በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትልም ነው የገለጸችው። በዚህ ሰዓት እንደተሰማው መረጃ የኢትዮጵያ ብር በዓለም ሶስተኛው ደካማው ገንዘብ መባሉ ተሰምቷል። በአንድ ዓመት ውስጥ ብቻ ብር ዋጋው በ15 በመቶ መዳከም ነው የተዘገበው። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያኑ ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉ ብሉምበርግ ዘግቧል። ብር እንግዲህ በአሁኑ ወቅት ከአርጀንቲናው ፔሶና እንዲሁም ደግሞ ከቱርኩ ሊሮ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑ ዘገባው ጠቅሷል። እናንተስ በዚህ ጉዳይ ምን ትላላችሁ? ጺም ያላቸው ወንዶች ለፍቅረኛቸው የበለጠ ታማኝ መሆናቸውን አንድ ጥናት አስታውቋል። ታዲያ የጥናት እንደሚለው የወንዶች ጺም ከውበት በላይ የሆነም ትርጉም ያለው እንደሆነና በዚህ ጥናት ላይ የተሳተፉ ወንዶች ጺም ያላቸው ጺም ከሌላቸው ወንዶች ጋር ሲወዳደሩ ለፍቅር አጋራቸው የበለጠ ታማኝ፣ የተረጋጉና ለረጅም ጊዜ ግንኙነት ዝግጁ እንደሆነም ይገልጻል። በተጨማሪም ጺም ያላቸው ወንዶች የሚከላከሉ፣ ኃላፊነት የሚወስዱና ለአጋራቸው አሳቢ መሆናቸው በጥናቱ ተካቷል። ይህን ቪዲዮ እንግዲህ ለዛ ጺም ያለው ጓደኛችሁ ላኩለት።